አይኖቻችሁን ጨፍኑ واحبسوا أنفاسكم استنفاساችሁንም ዋጡ فإليكم قصة محمد እነሆ የመሐመድ የናድርና የያስሚን ታሪክ لقد نشأوا في بيت مظلم بني በስቃይ በተገነባ ጨለማ ቤት ውስጥ ነው ያደጉት والسبب هو الأب الذي طلق ምክንያቱም ደግ እናታቸውን የፈታት አባታቸው ነበር بعد أن رأت مصاحبته لأصدقائه ይህም የሆነው ከመጥፎ ጓደኞች ጋር መዋልና ከስሜቱ ኋላ መሮጡን ካየች በኋላ ነው لم تستطع التحمل መታገስ አልቻለችም نصحته كثيرا لكن ብዙ መከረችው ነገር ግን ምንም ጥቅም አልነበረውም طلبت الطلاق فطلقها وزيادة ፍቺ ጠየቀች እሱን ፈታት በንዴቷ ላይ ንዴት ለመጨመር أخذ أولاده عنده ልጆቹን ወስዶ ቤት ውስጥ በማድረግ وحرمها منهم ከእነሱ አራቃት ومرت الأيام ቀናቶችም አልፈው ليتزوج ذلك الأب المجرم بامرأة ያ ወንጀለኛ አባት ከእሱ በባሰ ወንጀልና ጨካኔ የተሞላች ሴት አገባ